በአቶ ታምራት ስም እንዳሉ የገለጻቸው ሁለት መኪናዎች በአቢሲኒያ ባንክ በተከሳሹ ስም እንዳለ የተገለጸው 153351 ብር በፍቼ ከተማ የሚገኘው ሆቴልና ከልማት ባንክ የተገዛ መሬት እንዲሁም በፖሊስ እጅ የሚገኙ 1145 ግራም ወርቆች በመንግስት እንዲወረሱ ፍርድ ተሰጥቷል። ተከሳሽን ጥፋተኛ በተባለባቸው በስድስቱም ክሶች ለፈጸማቸው የወንጀል ድርጊቶች በወንጀል ሕግ ቁጥር 522 እና 539 አንዳ ከተቀመጠው ቅጣት በእድሜ ልክ ጽኑ እስራት እንዲቀጣ ፍርድ ቤቱ ወስኗል። ሁለተኛ ተከሳሽ ደረጀ ስሜ ለአንደኛ ተከሳሽ ግብረ አበር በመሆን ለዓመታት የማታለል ድርጊቱን ሲያሳካ ቆይቷል። ለዚህ ድርጊቱም ይመጥናል በማለት ጥፋተኛ በተባለበት የአራተኛ ክስ የሕግ ድንጋጌ ላይ የተቀመጠውን ቅጣት የመጨረሻውን 5 ዓመት ጽኑ እስራትና በብር 5000 የገንዘብ መቀጮ እንዲቀጣ ወስነናል። ሶስተኛ ተከሳሽ አዲሱ ሱልጣን፣ አራተኛ ተከሳሽ በቀለ ገለታ ከአንደኛ ተከሳሽ ጋር በማበር ለፈጸሙት የማታለል ድርጊት በአራተኛው ክስ ላይ ከተቀመጠው ቅጣት እያንዳንዳቸው በ4 ዓመት ጽኑ እስራትና በብር 3000 የገንዘብ መቀጮ እንዲቀጡ ወስነናል።